ስለዚህ ይመጣል ስፍራ ተዘጋጅቷል የአምላካችን ዓላማ ባዘጋጀልን ስፍራ እንድንኖር ነው ማንንም ከኛ እንዲጠፋ ፈቃዱ አይደለም እባካችሁ የተዘጋጀልን ስፍራ ለማግኘት እሱ ሲመጣ ከሚከብሩት ጋራ ለዘላለም መንግስት ክብር ከሚበቁት ጋራ እኛም እንድንበቃ አሁን እንዘጋጅ ምንድን ነበር ያው አምላካችን ኢየሱስ ክርስቶስ ስፍራ አዘጋጅላችሁ ዘንድ ይሄዳሉ አለ ስፍራ እኮ ተዘጋጀ የዮሐንስ ወንጌል ምዕራፍ 14 ቁጥር 3 ላይ ስፍራ ምንላችሁ ዘንድ አዘጋጁላችሁ ዘንድ ለሱ እኮ በፊትም እኮ መኖሪያው ነው ሰማይ ምድርም መኖሪያው ነው በዓለም ሁሉ ያለ ነው ስፍራ የተዘጋጀው በርገቱ ለማን ነው ለኛ ነው በትንሳኤው ስፍራ የተዘጋጀው ለኛ ነው በርገቱ ስፍራ የተዘጋጀው ለኛ ነው አሁን አንዳንድ ሰው ወደ ሰማይ ያረገ ሲባል ልክ ለሱ ይመስለዋል እሱማ ምን በፊትም አለ እኮ በዓለም ሁሉ በመላት በስፋት አለ ለኛ ነው ስፍራ ያዘጋጀው በሰማይ ያኖር ዘንድ ከሱ ጋር ስፍራ አዘጋጅላችሁ ዘንድ ይሄዳለሁ አለ እነሆ እኔ ባለውበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ ሁለተኛ ምን እላለሁ እመጣለሁ እንደወጣ ምን ይላል ይመጣል እንደሄደ ይመለሳል ለፍርድ ይመጣል ሁለተኛ እመጣለሁ ዳግም ምጽአት ወደ እኔም እወስዳችኋለሁ ይመጣል ይወስደናል መጥቶ ግን ወደሱ እንዲወስደን እኛ እንዘጋጅ እናገልግለው ከልብ እንከተለው ያን ጊዜ እሱ ባለበት እኛም እንሆናለን ሁለት ነገሮች ላንሳና ከቅዱሳት መጻሕፍት ይበቃናል እንደዚህ ብሎ አምላካችን ኢየሱስ ክርስቶስ ተናገረ የዮሐንስ ወንጌል ምዕራፍ 12 ቁጥር 26 ላይ እስቲ ከኔ ጋራ በሉት የሚያገለግለኝ ቢኖር በሉ ይከተለኝ ለጊዜው ደቀ መዛሙርቱ በእግረ ሥጋ ተከተሉት ፍጻሜው በእግረ ልቡና ተከተሉት የሚያገለግለኝ ቢኖር ይከተለኝ ማለት በሃይማኖት ይከተለኝ በመግባር ይከተለኝ እኔን አብነት አራያ ያድርገኝ ማለቱ ነው እሱን አብነት አድርገን አራያ አድርገን እንድንከተለው እሱ እንደተመላለሰ እኛም እንድንመላለስ ማለት ነው ይከተለኝ እስከ ሞት ድረስ መከተል እስከ መጨረሻው ቅታ ድረስ መከተል ነው ይከተለኝ አለ እኔም ባለሁበት አገልጋዬ ደግሞ በዚያ ይሆናል እኔ ባለሁበት አገልጋዬ ደግሞ በዚያ ይሆናል እሱ ባለበት ነው እኛም የምንሆነው ከተዘጋጀን በእውነት አምላካችን እሱ ባለበት እኛንም ያኖረናል ይሄ የእርገቱ ስንክሳር ጥንተ እርገቱ ግንቦት 8 ነው ብለናል በየዓመቱ ስንክሳሩ ሲነበብ ይሄ ተመዝግቧል እዚያ ላይ መመልከት ትችላላችሁ በስፋት እንዲህ ብሎ አንስቶታል በዚህም እርገቱ ይላል ለሚያምኑበት በልዕልና ወደሚኖሩባት የሚያርጉ መሆናቸው ተረጋገጠ ነው የሚለው ለምን ራስ ባለበት ሕዋሳት ሊኖሩ ይገባልና ይላል ራስ ባለበት ሕዋሳት ሊኖሩ ይገባል እንደ ራስ ክርስቶስ ነው ክርስቶስ የቤተክርስቲያን ምንድነው ራስ ነው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ራስ ተብሏል ለቤተክርስቲያን ለክርስቲያኖች ለምእመናንና ለምእመናት ራስ ነው እኛ ደግሞ ብልቶቹ ነን የክርስቶስ ምኖች ነን ብልቶች ነን አሁን እዚህ አካል ላይ ራስ አለ ብልቶች ከራስ ተለይተው አይቀመጡም ብልቶች በመንደን ያሉት በራስ ነው ያሉት የሚታዘዙት በመንደን በራስ ነው የሚታዘዙት ራስ ነው ያዛቸው በጭንቅላት ነው የሚታዘዙት ስለዚህ የኛ አዛዥ የኛ ጌታ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ራሳችን እሱ ነው እኛ በሱ ነን ሕዋሳት ያለው ብልቶችን ራስ ባለበት ሕዋሳት ደግሞ ሊኖሩ ምን ይላል ይገባል እሱ ባለበት ነው እኛ ምን ኖረው እሱ ባለበት እንድንኖር እንዘጋጅ ከሱ ጋራ በክብር እንድንኖር እንዘጋጅ ያን ጊዜ ነው በእውነት እርገት በእኛ ህይወት ውስጥ ትርጉም የሚኖረው እንጂ ይሄ እንደው ዓለማዊውን ሰይጣናዊውን ነገር ስጋዊውን ነገር የጨለማን ስራ
እየሰራን እየተመላለስን እርገት ብለን ብናከብር እርገት በእኛ ሕይወት ውስጥ ትርጉም አላገኘም። ገና ሐሳባችን ምድራዊ ስለሆነ ማለት ነው። የመጨረሻው የመጽሐፍ ቅዱስ ጥቅሳችን ራዕየ ዮሐንስ ምዕራፍ 3 ቁጥር 21 ላይ የተመዘገበው ቃል ነው። እንዲህ ያለ አምላካችን ኢየሱስ ክርስቶስ መልአኩን ልኮ ለሐዋርያው ለቅዱስ ዮሐንስ ወልደ ነጎድጓድ ራእዩን ሲገልጥለት የተናገረው ቃል ነው። እኔ ደግሞ አለ፣ እኔ ደግሞ የሚለው አምላካችን ኢየሱስ ክርስቶስ ነው። እኔ ደግሞ ድል እንደነሳው ከአባቴም ጋር በዙፋኔ ላይ እንደተቀመጥኩ ድል ለነሳው ምን ላደረገው? ድል ለነሳው ከኔ ጋራ በዙፋኔ ላይ ይቀመጥ ዘንድ ሰጠዋለሁ ነው የሚለው። ድል መንሳት እሱ ድል ነስቶ ነው አይደል ያደረገው? የድል ነሺ ያሸናፊ ምልክት ነው ብለናል እኮ። ድል እንንሳ፣ ስጋችንን ድል እናድርግ። ራሳችንን የምናሸንፍበትን ኃይል አምላካችን እግዚአብሔር ለሁላችን ይስጠን። ራሳችን የምንገዛበትን ኃይል። የዚህ ዘመን ሰማዕትነት ራስን ማሸነፍ ነው፣ ራስን መግዛት ነው። ፈቃደ ስጋን ለፈቃደ ነፍስ ማስገዛት፣ ለእግዚአብሔር ፈቃድ እየተገዙ መኖር፣ ከዲያብሎስ ፈቃድ መለየት መራቅ ነው። ስጋን ራስን ማሸነፍ፣ ራስን መግዛት፣ ጥርጥርን ማሸነፍ፣ ክህደትን ድል ማድረግ፣ አምልኮተ ጣዖትን ድል ማድረግ፣ ኃጢአትን፣ የስጋን ስራ፣ የጨለማን ስራ ድል ማድረግ። ድል ለነሳው ከኔ ጋራ በዙፋኔ ላይ ይቀመጥ ዘንድ መቀመጥን ሰጠዋለሁ ነው ያለው። የብርሃን መጎናጸፊያ ተጎናጽፈን የሕይወትን አክሊል ተቀዳጅተን በክብር ዙፋን ላይ ተቀምጠን ምግባችን ምስጋናችን ሆኖ ምስጋናችን ምግባችን ሆኖ ከገቡ መውጣት ካገኙ ማጣት በሌለባት በሰው ዓይን ባልታየችው በሰው ልብ ባልታሰበችው በሰው ጆሮ ባልተሰማችው እግዚአብሔር ለወዳጆቹ ባዘጋጃት በርስተ መንግሥተ ሰማያት ለዘላለም በክብር እንድንኖር አምላካችን ሁላችንን በቸርነቱ ይርዳን። እግዚአብሔር አምላካችን ሁላችን ከውድቀታችን ተነስተን ከርኩሰታችን ተቀድሰን ወደ አባቶቻችን ወደ ካህናት ቀርበን ኃጢአታችንን ሁሉ ተናዘን ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን መንግሥቱን እንድንወርስ ስሙን እንድንቀድስ ኃያሉ እግዚአብሔር አምላካችን ይርዳን። እግዚአብሔር አምላካችን በቸርነቱ የሁላችንን መጨረሻችን ያሳምረን። አሜን።